ኳስ የክሎትና የፍጥነት ጨዋታ ብቻ አይደለም፣ የስልጣንና የቁጥጥር ሜዳም ጭምር ነው። በሜዳ ላይ ካሉ 22 ተጫዋቾች በላይ አንድ ሰው ጨዋታውን ሊቆጣጠረው ይችላል። እሱ ካርድ ሲመዝ ዓለም መንቀሳቀሷን ታቆማለች። እሱ ሲቆጣ ደግሞ ታላላቅ ኮከቦች ይንቀጠቀጣሉ። ዛሬ የምናያቸው 10 ዳኞች ተራ ዳኞች አይደሉም። ይልቁንም በሜዳ ላይ አምባገነን የነበሩ በአይናቸው ብቻ ተጫዋቾችን የሚያስፈራሩና በአንድ ውሳኔ ሀገርን የሚያስለቅሱ የሜዳው ነገስታቶች ናቸው። ለመሆኑ ዳኛውን ፈርቶ ሜዳ ውስጥ መጫወት ምን እንደሚመስል ታውቃላችሁ? እንግዲያውስ ዛሬ እነዚህን 10 አስፈሪ ዳኞች በደረጃ ይዘንላችሁ መጥተናል። እስከ መጨረሻው እንድትመለከቱ የሁልጊዜም የአክብሮት ግብዣችን ነው። 10ኛ ባይሮን ሞሬኖ። ይህ ዳኛ በ2002 ዓለም ዋንጫ ጣሊያንን ከውድድር ያስወጣ አወዛጋቢ ውሳኔ በማሳለፉ ይታወቃል። በሜዳ ላይ ያለው ስሜት አልባ ፊት እና ተጫዋቾቹ ሲከራከሩት የሚሰጠው ቀዝቃዛ ምላሽ ተጫዋቾቹን ተስፋ ያስቆረጠ ነበር። እስካሁን ድረስ በጣሊያን እግር ኳስ ታሪክ ውስጥ እንደ ትልቅ ጠላት የሚታይ አስፈሪ ዳኛ ነው። 9ኛ አንቶኒዮ ማቴዎ ላሆዝ። ላሆዝ በሜዳ ላይ በጣም ተናጋሪና ካርድ ለመስጠት የማይደነግጥ ዳኛ ነው። ተጫዋቾቹ ከሱ ጋር ፊት ለፊት ሲጋፈጡ በቁጣ ምላሽ መስጠት ይቀድመዋል። በኳታር ዓለም ዋንጫ ላይ ያሳየው የካርድ ናዳ ተጫዋቾቹ በጨዋታው ላይ እንዳያተኩሩና የሱን ቁጣ እንዲፈሩ አድርጓቸዋል። 8ኛ ግራሃም ፖል። ይህ ዳኛ በእንግሊዝ ፕሪሚየር ሊግ ውስጥ የነበረው ጥብቅ ቁጥጥር ይታወቃል። ለአንድ ተጫዋች 3 ቢጫ ካርድ እስከ መስጠት የደረሰ ስህተት ቢሰራም በሜዳ ላይ ያለው ግርማ ሞገስ ተጫዋቾቹን ያርበደብድ ነበር። ተጫዋቾቹ ከሱ ጋር መጨቃጨቅ በቶሎ ይርቁት ነበር። 7ኛ ማርኮ ሮድሪጌዝ። ትንሹ ድራኩላ በሚል ቅጽል ስም የሚታወቀው ይህ ዳኛ መልኩ ሆነ አቋሙ ተጫዋቾቹን ያስፈራ ነበር። በሜዳ ላይ ምንም አይነት ቀልድ የማይወድ ሲሆን ተጫዋቾቹ በዲሲፕሊን እንዲጫወቱ ለማድረግ ካርዶችን ያለምንም መርራሄ ይመዛል። የሱ መኖር ብቻ ጨዋታውን በጭንቀት እንዲሞላ ያደርገዋል። 6ኛ አሊ ቢን ናስር። ይህ ዳኛ በማራዶና የእግዚአብሔር እጅ ወይም ጋድ ጎል ተብሎ የተጠራውን በእጁ ያገባውን የማራዶናን በዝምታ ያለፈና እንዲሁም ተጫዋቾች በዙሪያው ተሰባስበው ሲጮሁ በግትር ውሳኔው እንኳን ንቅንቅ ያላለ ዳኛ ነበር። ይህ አይነቱ የማይነወጥ ስብዕና ተጫዋቾቹ በእሱ ላይ ተጽዕኖ ማሳደር እንደማይችሉ እንዲረዱ ያደርጋቸዋል። 5ኛ ሚካኤል ኦሊቨር። ኦሊቨር ምንም እንኳን ወጣት ቢሆንም በሜዳ ላይ ያለው ስልጣን ግን እጅግ ከፍተኛ ነው። ታላላቅ ኮከብ ተጫዋቾችን እንኳን ሳይቀር በደቂቃ ውስጥ ከሜዳ ለማስወጣት አይፈራም። አይኑ ውስጥ የሚታየው በራስ መተማመንና የማያወላውል ውሳኔው በአሁኑ ዘመን ካሉ ዳኞች መካከል ቀዳሚና አስፈሪ ዳኛ ያደርገዋል። 4ኛ ማርክ ክላተንበርግ። ክላተንበርግ ከተጫዋቾች ጋር አይን ላይን በመጋፈጥና በንግግር የሚገዳደር ዳኛ ነበር። ተጫዋቾቹ ሲያታሉት ሲሞክሩ በምላሱና በካርዱ መዞ ዝም ያሰኛቸዋል። በታላላቅ የፍጻሜ ጨዋታዎች ላይ ያለው ብቃትና በራስ መተማመን ተጫዋቾችን የእሱን ሕግ እንዲያከብሩ ያስገድዳቸዋል። 3ኛ ማይክ ዲን። ማይክ ዲን ካርድ ሲመዘዝ ያለው ልዩ አገላለጽና ተጫዋቾቹን የሚያይበት መንገድ በፕሪሚየር ሊግ ታሪክ ብዙ ቀይ ካርዶችን በመስጠት ቀዳሚ በመሆኑ ተጫዋቾች ከሱ ጋር ላለመጋጨት ከፍተኛ ጥንቃቄ ያደርጋሉ። የሱ ውሳኔዎች ሁልጊዜም በሜዳው ላይ ድንጋጤን ይፈጥራሉ። 2ኛ ሆዋርድ ዌብ። የቀድሞ የፖሊስ መኮንን በመሆኑ ለዳኝነት ስራው ትልቅ ግርማ ሞገስ ሰጥቶታል። ግዙፍ ሰውነቱና የፖሊስነት ትዕዛዝ የሚመስለው አነጋገሩ ተጫዋቾች እንዲንበረከኩለት ያደርግ ነበር። በ2010 የዓለም ዋንጫ ፍጻሜ ላይ ተጫዋቾችን በካርድ በማነብነብ ሜዳውን ተቆጣጥሮት የነበረ አስፈሪ ዳኛ ነው። 1ኛ
ፔሪሎ ኮሊና። ኮሊና በእግር ኳስ ታሪክ ውስጥ የማይረሳ አስፈሪ ገጽታ ያለው ዳኛ ነው። ፍጥጥ ያሉ ትላልቅ አይኖቹ ተጫዋቾቹን ለማስፈራራት በቂ ነበሩ። እሱ ሜዳ ውስጥ ሊኖር ተጫዋቾች መመሪያውን እንደ ሕፃን ልጅ ይቀበላሉ። የሱ እይታ ብቻ ተጫዋቾቹን ስርዓት ለማስያዝና ጨዋታውን በሰላም ለመምራት የሚያስችል ትልቅ ኃይል የነበረው አስፈሪ ዳኛ ነው። እንግዲህ አያችሁ አይደል፣ እግር ኳስ ያለ እነዚህ አስፈሪ ዳኞች ምንም ጣዕም የለውም። አንዳንዶቹ በውሳኔያቸው የታሪክ መዝገብ ላይ ሲሰፍሩ፣ አንዳንዶቹ ደግሞ በፊታቸው ገጽታ ብቻ የብዙዎች ተጫዋቾች ቅዠት ሆነዋል። አሁን ጥያቄው ይሄ ነው። አንተ ተጫዋች ብትሆን ከነዚህ 10 ዳኞች ውስጥ የትኛውን መጋፈጥ ትመርጣለህ? የኮሊናን አይን ካየው ኳስ ማቆም ይሻለኛል ትላለህ? ምርጫህን ከታች ኮሜንት ላይ ጻፉልን። ቪዲዮን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በሚቀጥለው አስገራሚ ታሪክ እስክንገናኝ ድረስ መልካም ጊዜ እያልን እዚህ ጋር ቪዲዮን እንጨርሳለን።